ይስጥልኝ መቅደስ ነኝ ከሪሉ ሳይኮሎጂካል ሰርቪስ ኤንድ ትሬኒንግ ሴንተር ወይ በፎርታስ ነው ቦና አገልግሎትና ስልጠና ማዕከል። ሚውዚክ ቴራፒን እንዴት ነው ለስፒች ቴራፒ የምንጠቀመው? በተለይ ሙዚቃ መሳሪያው ኖሮን ግን እንዴት አድርገን ልጆቹን ማገዝ እንደምንችል አላወቅንም ወይም አናቅም ብላችሁ ለጠየቃችሁ ሰዎች በውስጥ መስመር መርዳት እንደ ሊሚታቸው መጠን ወይም እንደ ቻሌንጃቸው አይነት ብዙ አይነት ገዛዎችን ይሰራል። ምክንያቱም ኢንተረስታቸው ወይም ፍላጎታቸው ብዙ ጊዜ ሙዚቃ ይወዳሉ። በዛ ነው ሙዚቃን እንደ አማራጭ የምንወስደው ማለት ነው። እኔ በጣም ብዙ ኬዞችን ሰርቼበታለሁ፣ እየሰራሁበትም እገኛለሁ። በጣም ብዙ ሰፖርት አድርጎኛል። አንደኛውን ኤክስፔሪየንስ ልንገራችሁ። እዚህ አካባቢ የጡንቻ መዳከም ካለ አፋቸውን ለመግጠም እዚያ ምናምን በማለት እንደዚህ ከንፈርን ገጥሞ በመስራት ለሚሰሩ ፊደላቶች የሚቸገሩ ከሆነ እንዲሁም ፈሳሽ እየወጣ የሚያስቸግራቸው አይነት ከሆነ ሁለት ነገሮችን ማሰራት እንችላለን የሚለውን አንድ ነገር ላሳያችሁ ማለት ነው። አንድ ኪ ላይ እሱን በመደጋገም እዚህ አፋቸውን አንዳንዴ እንደዚህ ሰፖርት ማድረግም ያስፈልጋል፣ ወይም ደግሞ ሌላ ሰው ሰፖርት ሊያደርግላችሁ ሊረዳችሁ አሲስት ሊያደርጋችሁ ይገባል ማለት ነው። መልካም